እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ የምናየው እንዴት ተደርጎ ነው በሲ ፕላስ ፕላስ ፕሮግራሚንግ ውስጥ ዲቫይድ የሚደረገው የሚለውን ዲቪዥን ቀላል ኤግዛምፕል እሱን እናያለን። ቀላል ኤግዛምፕሉን ካየን በኋላ ደግሞ ደስ የሚለው ምንድነው? የተለያዩ ፓርቶችን ከፍ እያደረግን እያሳደግን እንሄዳለን። ጀመርነው። እሺ ዋሽ ኢንክሉድ ብለን እንደተለመደው በአዮስትሪም ዩዚንግ ኔም ስፔስ ተጠቀምን። ስታንዳርዱን ተጠቀምን። ኤስቲዲ ማለት ስታንዳርድ ነው። ኢንት ሜን ተጠቀምን። ከዛ በኋላ ከርሊ ብራኬት ከፍተን ኢንት ዋይ አል ከዛ ደግሞ ኤክስ ተጠቀምነው። አሁን በቫሪያብል አድርገን እየተጠቀምን ያለ ነው ኤክስን እና ዋይን ነው እና ዲቭ የሚለውን እናስገባዋለን። ኦኬ እቺን ስሞሏን ካፒታል ባረግ ይሻላል እና እሷን ዲ ካፒታል አረኩኝ። እሺ ሁላችሁም በሰሚኮለን ዘጋውኝ። በሰሚኮለን መዘጋት አለበት አንድ ፕሮግራም ሲጻፍ ኬስ ሴንሲቲቭ አይነት ፕሮግራሚንግ ነው። አንድ ኮማ አንድ እንትን ረሳችሁ ማለት እዛ ቦታ ላይ አይሰራም ማለት ነው። ምክንያቱም በእነዚህ ነው እንትን የሚሆነው የሚገነባው የሚሰራው ማለት ነው። ስለዚህ እያንዳንዲቷ ኮማ እያንዳንዲቷ ሲምቦል እና በአልፋቤት ወይም በቁጥር የሚሰራው ነገር አንድም መቅረት የለበትም። እሺ ሲ አውት ብዬ ኢንተር ዘ ቫልዩ ፎር ዋይ ብያለሁ። ለምን ሰዎች ያንን አንብበው ቁጥር እንዲያስገቡ የዋዩን ቫልዩ ማለት ነው። ስለዚህ አሁንም ሲ አውት ብዬ ኢንተር ዘ ቫልዩ ፎር ኤክስ ላለው ለኤክስ ደግሞ ቫልዩ እናስገባለን። ምክንያቱም አሁን ቁጥር ማነው ቫልዩ ካልገባ ምንም በኋላ ላይ ይሄ ነው ብለን የሆነ ቁጥር ፊክስድ ቁጥር አስቀምጠን ለምሳሌ እዚህ 4 እና 3ን አስቀምጠን አባዛ የሚለውን መስራት እንችላለን። ግን ሰዎች ራሳቸው እንዲያስገቡ ነው ሲ አውት እና ሲኢን እያለን የምንጠቀመው። ኦኬ እዚች ጋር ሲኢን የሚለውን ራሴ ላስተካክለው። ሲኢን የሚለውን አስተካክለዋለሁ ማለት ነው። ሲኢን አልኩት። ሲኢን ከዛ በኋላ የዋይን ማለት ነው። የዋይን ቫልዩ ሲኢን ብሎ በኋላ ለኛ አያሳይም። ግን ሲ አውት ላይ የጻፍነውን ያሳያል ዲስፕሌይ ላይ ማለት ነው። ኢንተር ዘ ቫልዩ ፎር ዋይ ብሎ ማለት ነው። ከዛ እሱን አይተን እኛ ደግሞ ቁጥር ስንጽፍ የሚቀበለው የቱ ጋር ነው? ሲኢን ያልንበት ላይ ነው። እሱን እንደ ኮንቴነር ነው የሚጠቀመው ታውቃላችሁ። ቫሪያብል ሚንስ ዜ አር ኮንቴነር። በቃ ቫሪያብል ማለት እንደ ኮንቴነር እንደ ሮቶ ነው። እንደሆነ ነገር ነው እንደ ተቀባይ ማለት ነው። ስለዛ እዛ ላይ ዲክላር ስናደርግ ቫሪያብሎች ኢንት ብለን ዋይ እና ኤክስን ዲክሌር ያደረግነው። ከዛ አሁን ሲኢን ብለን ይኸው ዋይ አስቀምጠናል እሱ ላይ መጥቶ ነው የሚገባው። አሁን እንደ ቫሪያብል እንደ መያዣ የሚጠቀመው ይሄ የኮምፒውተር የምንጽፍበት ፋይሎችን ነገሮችን ጽሁፎችን የምናስገባበት ሲስተሙ በማን ነው ማለት ነው? በዚህ ሰዓት በዚች ዋይ ነው። ዘንድ ከስር ደግሞ ኢንተር ዘ ቫልዩ ፎር ኤክስ ካልን በኋላ ስንጽፍ ደግሞ የሚቀበለው ሲኢን ኤክስ ያልነው በኤክስ ውስጥ ማለት ነው የሚያስቀምጠው ውስጡ። ኤክስ አሁን የራሱ ሲምቦል ሳይሆን እዚች ጋር እንደ የሆነ ሌላን ነገር የሚይዝ ነገር ማለት ነው። የምናስገባው ቁጥር የሚይዝ ኮንቴነር ሆኖ ነው የተሰየመው። ለዛ ነው ቫሪያብሎች ኮንቴነሮች ናቸው ነው የሚባለው። ለኮንቴነር የሚሰጥ ስያሜ እንደማለት ነው። ኦኬ ገብቷችኋል ብዬ አስባለሁ። ከዛ ይህን ካደረግን በኋላ ዋናው ዲቭ ወይም ዲቪዥን እኩል ይሆናል ዋይ ኦቨር ኤክስ ወይም ዋይ ሲካፈል ለኤክስ ብለን በሰሚኮለን ዘጋን። ይሄ ነው በቃ ፎርሙላው ነው ይሄ ለኛ ማለት ነው። ቢኮዝ እዛ ሜል ዲቭ የሚለውን ዲክሌር አድርገናል አሳይተናል። ኤክስ የሚለውን ቫሪያብል አሳይተናል። ዋይ የሚለውን የነዚህ ሶስቱን ቫሪያብሎች በመጠቀም ሶስቱ ላይ የተለያየ ኦፕሬሽን በመጨመር ሶስቱን ወደ ፎርሙላ ቀየር ነው ማለት ነው። ለምሳሌ ዲቭ አልኩኝ እኩል ይሆናል አልኩ ኦፕሬሽን ተጠቀምኩ። ዋይ አልኩኝ ከዛ ኦቨር ወይም ሲካፈል ኤክስ አልኩኝ።
የነዚህ አሁን የራሱ ፎርሙላ ነው ተመሰረተ እዚች ጋር። ከዛ በኋላ ደግሞ ምን ያደርጋል? ቀጥሎ ስንጽፍ መልስ ነው የሚሰጠው። የዚህን መልስ የምናገኝበት እንዴት ነው? ሲአውት ብለን እንጻፍና ኦኬ